በደንብ ትሰራላችሁ ግን ባይሴፕሳችሁ ላይ ለውጥ እያያችሁ አይደለም። በዚህ ቪዲዮ ባይሴፕሳችሁን በአጭር ጊዜ ውስጥ እንዴት ማሳደግ እንደምትችሉ በጣም አስፈላጊ ናቸው የምላችሁ 3 ቲፖች እነግራችኋለሁ። ሰላም፣ እንዴት ናችሁ? በዚህ ቻናል ሰውነታችሁን በአጭር ጊዜ ውስጥ እንዴት መገንባት እንደምትችሉ፣ ሰውነታችሁን በአጭር ጊዜ ውስጥ እንዴት ማዳበር እንደምትችሉ የተለያዩ ሀሳቦችን ሼር የማደርግበት ቻናል ነው። ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳትረሱ። አንደኛውና አስፈላጊ ነገር ፕሮግሬሲቭ ኦቨርሎድ ነው። ፕሮግሬሲቭ ኦቨርሎድ ማለት ቀስ በቀስ የምንሰራበትን ኪሎ መጨመር። ለምሳሌ በ10 ኪሎ ግራም የምንሰራ ከነበረ ወደ 12 ኪሎ ግራም፣ በ12 ኪሎ ግራም የምንሰራ ከነበረ ወደ 15 ኪሎ ግራም እያደረግን ኪሎን ቀስ በቀስ እየጨመረን ስንሄድ ጡንቻችን እያደገ ይመጣል ማለት ነው። ሁሌ 10 ኪሎ ግራም ብቻ የምናሰራው ከሆነ ጡንቻችን እንዲያደርግ አንፈቅድለትም ማለት ነው። በ10 ኪሎ ግራም የምንሰራ ከነበረ 12 ኪሎ ግራም፣ በ12 ከሆነ 15 እያልን እየጨመርን የኪሎ መጠን እየጨመርን ስንሄድ ጡንቻችን እንድናደርግ እድል እንሰጠዋለን ማለት ነው። ስለዚህ ፕሮግሬሲቭ ኦቨርሎድ በጣም ወሳኝ ከምንላቸው አንዱ ነው ማለት ነው። ሁለተኛው ደግሞ እጅግ በጣም አስፈላጊ ነው፣ ግን ብዙዎቻችን የማንረዳው ነገር ከትራይሴፕሳችን ይልቅ ባይሴፕሳችን ላይ ፎከስ እናደርጋለን። ግን ፎከስ ማድረግ ያለብን ትራይሴፕሳችን ላይ ነው። ትራይሴፕሳችን ላይ ፎከስ የምናደርግበት ሳለ ጡንቻችን ትልቅ መስሎ እንዲታይ ያደርገዋል። ምክንያቱም ትራይሴፕስ ከ60 እስከ 75% ያለውን የሚይዘው ትራይሴፕሳችን ነው። ስሙ ራሱ ትራይሴፕስ ስንል የሶስት ጡንቾች ድምር ነው። ትራይ ማለት 3 ስለሆነ የሶስት ጡንቾች ድምር ነው። ባይሴፕስ ስንል ደግሞ ሁለት ጡንቾች ብቻ ነው። ስለዚህ ትራይሴፕሳችን ላይ በደንብ ፎከስ ማድረግ አለብን። ባይሴፕሳችን ላይ ፎከስ ከምናደርግ ትራያችን ላይ በደንብ ፎከስ አድርገን መስራት ከቻልን ጡንቻችን የማያደርግበት ምንም ምክንያት የለም ማለት ነው። ስለዚህ ባይሴፕስ ላይ በደንብ ፎከስ ማድረግ ትታችሁ ትራይሴፕስ ላይ በደንብ ፎከስ አድርጋችሁ ከሰራችሁ ጡንቻችሁ በአጭር ጊዜ ውስጥ በሚባል ሁኔታ ማሳደግ ትችላላችሁ ማለት ነው። ሶስተኛው የመጨረሻው ነገር ደግሞ ኤክሰርሳይሶችን አታብዙ። አዎ ኤክሰርሳይዝ አታብዙ። ኤክሰርሳይሶችን ማብዛት ጡንቻችን እንዲያድግ አያደርግም። ምክንያቱም 5 6 7 ኤክሰርሳይዝ ስለሰራ ጡንቻችን ያድጋል ማለት አይደለም። 5 6 7 ኤክሰርሳይዝ ከምንሰራ ቶፕ 3 ናቸው የምንላቸውን መርጠን አሪፍ የሚባሉትን 3 ባይሴፕስ ኤክሰርሳይዞችን ፎርሙን እየጠበቀን ከሰራን ጡንቻችን ያድጋል። ስለዚህ እነዚህን የነገርኳችሁ 3 ቲፖች በአግባቡ መተግበር ከቻላችሁ ጡንቻችሁ ላይ በአጭር ጊዜ ውስጥ ለውጥ ማየት ትችላላችሁ። አንደኛው ምን ነበር? ፕሮግሬሲቭ ኦቨርሎድ። ይህ ማለት ኪሎን እየጨመርን መሄድ፣ በአንድ ኪሎ ብቻ አለመቆየት። ሁለተኛው ነገር ምንድነው? ትራይሴፕሳችን ላይ በደንብ ፎከስ ማድረግ። ሶስተኛው ነገር ምንድነው? ብዙ ኤክሰርሳይዞችን አለማብዛት። ትንሽ ኤክሰርሳይዞችን መርጠን አሪፍ የምንላቸውን ኤክሰርሳይዞችን ፎርሙን እየጠበቅን በስትክክል መስራት ማለት ነው። ስለዚህ እነዚህ 3ቱን ቲፖች በስትክክል ከተገበራችሁ ጡንቻችሁ ላይ በአጭር ጊዜ ውስጥ ለውጥ ማየት ትችላላችሁ ማለት ነው። ለዛሬ የነበረኝ ሀሳብ ነው። ቪዲዮን ከተመቻችሁ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ደህና ነው።